ብሎካችን አጠቃላይ ካምፕ ነው። እንደ ካምፕ ሁሉም ሰራዊት ለጽዳት ትጉ ነው ይሰራል። ሁሉም ደግሞ በጓሮ በፊት ለፊቱ በግራም በቀኝም አትክልት የሚበላ አትክልት የሚጠቅም አትክልት በመትከሉ ግሪን ኤሪያ በማድረጉ ሁሉም የሰራዊቱ አስተዋጽኦ በመሆኑ ትልቅ ነገር ተሰርቷል። ከወረዳዎች ጋር በመተባበር ለዚህ አብቅተናል ማለት ነው። የጽዳት ስራ በተመለከተ በጣም የሚገርምሽ ነገር ሰራዊትን ብቻ ሳይሆን የሰራዊት ልጆች የሰራዊት ባለቤቶች በንቀት በመውጣት ነው። ስቴዲየም ዙሪያ ይሄ ኮሪደር ልማት አጠቃላይ ወንዝ ዳርቻን በሙሉ በመውጣት በትልቅ ስራ በቃ ይሄ ቅድመ ሁኔታ ነው። ለኛ ቅድሚያ ጽዳት ነው። የቤት ጽዳት፣ የአካባቢ ጽዳት፣ የአገር ጽዳት። መጀመሪያ ከቤቱ ይጀምራል ጽዳት። ከዛ ቀጥሎ ደግሞ የአካባቢ ጽዳት ይቀጥላል። ከዛ ደግሞ የሀገር ጽዳት ይቀጥላል። ለምሳሌ ያ ማለት አካባቢን እናጽዳለን፣ ቤታችን እናጽዳለን። ከዛ በመቀጠል ደግሞ ኮሪደር ልማታችን በደንብ አድርገን እናጽዳለን። ያ ማለት ደግሞ ትልቅ የሰራዊቱ ትብብር፣ የሰራዊቱ ቤተሰቦች ትብብር ትልቅ ሚና አለው ለጽዳት። ወረዳዎችን ከወረዳዎች በመሆን እነሱን በንቀት ከፊት በማድረግ እኛ ከኋላ በመሆን ትልቅ ጽዳት እንትን አድርገን እኛ ጥሩ ደረጃ ተሰርተናል። ግን ለዚህ ሁሉ ደግሞ ወረዳዎችን ትልቅ አድርገን እናመሰግናቸዋለን። በጣም ከጎናችን ናቸው። የሚጸዳ አካፋ በማምጣት መጥረጊያ በማምጣት ትልቅ ነገር ለኛ በማድረግ አስተዋጽኦ በማድረግ ትልቅ ነገር አድርጎልናልና ከልብ በግቢው ስም በጋንዲ ጀርባ ነዋሪ ስም ላመሰግን እፈልጋለሁ ማለት ነው። ጽዳት እኛ ቅዳሜ ሁሌም በቃ ስራችን ነው ብለን ነው የምናስበው። ወይም ደግሞ በቃ አንድ ሰው የሆነ ነገር ስራ አለኝ አንድ ነገር ብሎ በዚህን ቀን የሚያስበውን ነገር እኛ ደግሞ ቅዳሜ የጽዳት አገልግሎት እንሰጣለን። ማንም ቀስቃሽ አያስፈልገንም። በተረፈ ደግሞ አትክልቶችን እንተክላለን። ቆስጣ፣ ሰላጣ፣ የተለያዩ ካሮት፣ ቀይ ስሮች ምናምን እናስተካክላለን። አሁን የሚያስፈልገንን ነገር ካለ አሁን እኔ ቆስጣ ከቤቴ ቀንጥሼ ነው የሆነ ነገር ለመስራት አትክልት ነገሮች ወይ ፓስታ ነገር ለመስራት ከጓሮዬ እንጂ ከውጪ ሂደን አንገዛም። ጎመን ነገሮችም እንዲሁም ከውጪ በብዛት አንገዛም፣ ከቤት ውስጥ ነው የምንጠቀመው። ዝናብ ባለ ሰዓት ደግሞ ካሮትንም ቀይ ስሩንም በደንብ አድርገን ከቤታችን አምጥተን እንጠቀማለን። የወረዳዎች በጣም ጎበዞች ናቸው። ወረዳ ከዚህ አካባቢ ላይ መጥተው እኛን የሚያገለግሉን ቀይ ስሩንም የሚያስፈልገውን የሚተከሉ ነገሮች ያመጡልናል። የጠየቅነውን ነገር በሙላና ደግሞ በቃ ሁሌም ደግሞ ያበረታቱናል። እኛ ስንደክም ያበረታቱናል። ኮምፖስት እንድናዘጋጅ ያግዙናል። ደረቅ ቆሻሻ ጽዳት ምናምን ነገር እንድንለይ ያደርጉናል። በቃ ማለት እኛ ብንደክም እንኳን እነሱ አይደክሙም። ደስ የሚል እንትን አላቸው እና በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። ቂርቆስ ክፍለ ከተማ ወረዳ 7 በአጠቃላይ ነዋሪውን ስለ ደረቅ ቆሻሻ አያያዝና አወጋገድ ግንዛቤ በመስጠት እንደምታዩት ይሄ የተለያየ ተጠቅመው መልሰው እንዲጠቀሙት ከማድረግ አንጻር ለሁሉም ነዋሪ ግንዛቤ ተደራሽ ማድረግ ተችሏል። እንደምታዩት አትክልት ከሌላ ሄደው ከሚገዙት ይልቅ በራሳቸው ግብዓት ተጠቅመው በራሳቸው እንዲጠቀሙና ራሳቸውን ከወጪ ለማዳን የሚደረገው ስራ በጣም ጥሩና የተሻለ ነው ብሎ እናስባለን። ስለዚህ እኛም የሚያስፈልገውን የዘርም ሆነ የግብዓትን ነገርና ሙያዊ ድጋፍ እያደረግንላቸው ያለውን በአጠቃላይ ስለ ደረቅ ቆሻሻ የሚወገዱትን እንዲያስወግዱ ካለበለዚያ የሚጠቀሙትን ደግሞ መልሰው ተጠቅመው እንደገና መልሰው እንዲጠቀሙት ሪሳይክል ከማድረግ አንጻር ከዚህ ብሎክ ላይ በጣም አሪፍና የተሻለ ነበር ማለት ይቻላል። እንደምታዩት ኮምፖስትን በማዘጋጀት ያለውን ኮምፖስት የተለያየ የልጣጭ ሽንኩርት ልጣጭ፣ የሙዝ ልጣጭ ሊሆን ይችላሉ። እነሱን ለ15 ቀን በአፈር በመቀላቀል
መልሰው ማዳበሪያ ለመጠቀምና አትክልቶችን ጥቅም ላይ እንዲውሉ ምግብ እንዲመገቡና መልሰው አገልግሎት እንዲሰጡ ከማድረግ አንጻር በጣም የተሻለ ነው። ቅዳሜም አካባቢውን በአንድ ላይ በአጠቃላይ ወጥተው እኛም ሳንጠራቸው የራሳችን ቴሌግራም ቻናል አለ የብሎክ 2 በዚያ ቻናል ሀሳባችን እየተለዋወጥ ያለውን ችግር እየተነጋገርና ቅዳሜ ሁሉም ነዋሪ በአጠቃላይ እዚህ ወደ 74 ነዋሪ አለ 74ቱም ወጥቶ የሚያደርገው ጽዳት ንቅናቄ በጣም አሪፍ ነው የሚል ሀሳብ አለና ግባት ግን ራሳቸው ነው ግባት ራሳቸው ይገዛሉ በራሳቸው ግባት ራሳቸው ይጠቀማሉ ማለት ነው።